ራሴን ያካበትኩላችሁ አይደለም እዚህ ጋር ማለት ነው። በጣም ብዙ ሰዎች ለትዳር ይፈልጉኛል። ማሪ ለምንድነው እኔ ያልተኖረ ታሪክ እየመሰለኝ ያለው? ከይቅርታ ጋር ዝም ብሎ የፈጠራ እየመሰለኝ ያለው ውስጤ አይደለም። ሀቡ ምን ሆነሽ ነው? ልነግርሽ ነው። ከዛ እየኖርን እያለ እሱም ሌላ ፍቅረኛ ያለ ያለች አለኝ። ከዛ እኔም ሌላ ነገር ውስጥ ገባውኝ። ከዛ ልጁ ሌላ ፍቅረኛ ይዣለው ምናምን ብሎ ወደ ኢትዮጵያ ሊሄድ ነው አለኝ። ወደ ኢትዮጵያ በነገረኝ በሁለተኛው ወር ወደ ኢትዮጵያ ገባ ማለት ነው። ወደ ኢትዮጵያ ከገባ በኋላ በፌስቡክ ጻፈልኝ ገብቶ ሊመለስ ማለት ነው። ወደ ሳውዲ ሊመለስ እረፍት ጊዜውን ጨርሶ ወደ ሳውዲ ሊመለስ ሲል እንትን አለልኝ ጻፈልኝ። ከዛ ታረቅን በድጋሚ ማለት ነው። ብዙ ነው ታሪኩ። ግን እኔ በጣም ማውራት ስለማልችል ነው እንጂ ሀቡ እግዚአብሔርን ማውራት ወሬ አልችልም። እንደዚህ አጠር ማድረግ ነው። ረዥም ወሬ እንደዚህ ማውራት ምናምን አንደኛ ተፈጥሮዬም ነው። ከኢትዮጵያ እንደምንታረቅ ምናምን እንደዛ ያለኝ ሰው ልጆቹን ስለሰማው በእነሱ ምክንያት ስለሰለቸው ነው የተጣላ ነው እንጂ እኔ ፍቅረኛም አልያዝኩም ምናምን ብሎ ድጋሚ ተመልሶ ሲመጣ ታረቅን። እኔ እዛው ቤት ነኝ። ከታረቅን እንደገና ደግሞ ቀጥታ ወደ ትዳር ውስጥ ገባን። ትክክለኛ የምነግርሽ ነገር እውነት እንደሆነ መጨረሻው ነው የሚገባሽ። አሁን እንትን ላለንበት ማለት ነው። ወደ መዳም ቤት ሁላችሁ ወደ ትዳር ቤት መኖር እንደጀመራችሁ እሱንም አስረጅና ዝም ብለሽ ወደ ትዳር ገባችሁ? እየኖርን ያለ ነው። እኔ እዛው ስራ ቦታ ነኝ፣ እሱም ስራ ቦታው ነው። ከዛ ሰዎቹን ነገሮች በመካከል የማልፋቸው ነገሮች አሉ። ሰዎቹ እሱ የሚሰራው የልጅ ቤት ነው፣ እኔ የምሰራው ደግሞ እናት ቤት ነው። እሱ የአሰሬ ልጅ ቤት፣ እኔ ደግሞ እናት ቤት ነው። ከዛ እኔ እሱ ጋር መጥቶ ከኢትዮጵያ ከታረቅን በኋላ እነሱ ጋር ትዳር ከጀመርን በኋላ ሰዎች ታውቂያለሽ ፈቀዱለት። እነሱ ጋር ነው የሚሰራው፣ ፈቀዱለት። እኔ ደግሞ ያው እንደፈለግኩኝ ነው። እነሱ ማስፈቀድ አይጠበቅብኝ። እነሱ ግን በእሱ ስር ስለሆነ እሱ ማስፈቀድ አለበት። እነሱ ስለሚያውቁኝ እኔንም ፈቀዱለት። እነሱ ከገመትኳቸው በላይ የሚያስፈልገንን ወጪ ሸፍነው ዳሩን ማለት ነው። ቤት ተከራየን። እኔ ተከራይቼ ነው የምኖረው በመጀመሪያ ማለት ነው። ከዛ ቤት ተከራየን፣ ተጋብተን እየኖርን እያለ ልጅ መጣ በመሀል ማለት ነው። ልጅ መጣ። ከዛ የደገሱላችሁ የት ነው ማለት? ቤት ውስጥ ነው ድግስ ነው ያደረጉላችሁ? አይደለም እንትን ነው እስትራሃ አዳራሽ። ትልቅ እስትራሃ ነው። ብዙ አለ። አዎ በጣም ብዙ አበሾች ነበሩ። ስራ ነው እንትን ያልነው የሰርግ አዳራሽ ማለት ነው። በትልቅ ኃይለኛ ሰርግ ነው የነበረው። ተጋብተን እናቴ ስለሞተች ፊቴን አላዞርም ብዬ የነበርኩት ልጅ ወደ ኢትዮጵያ መጣው አርግዤ 7 ወሬ ማለት ነው። 7 ወር ወደ 8ኛ ወሬ ሲሆን ወደ ኢትዮጵያ መጥቼ እዚህ ከመጣው በኋላ ወንድሞቼ ጋር ነው ቀጥታ ያረፍኩትኝ። ወንድሞቼ ጋር ወለድኩኝ። ወልጄ እኔ መጥቼ ወልጄ ክርስትና ልጁን ካስነሳሁኝ በኋላ እሱ መጣና ኢትዮጵያ ውስጥ ደግሞ ቤተሰብ ቅልቅል ተብሎ ያው የቤተሰብ እንትን ተባለ። ሌላ ፕሮግራም ተደረገና ቤተሰብ ከቤተሰብ ጋር ተዋወቀን። ከዛ እኔ እናቱ ጋር አስቀምጦኝ እሱ ተመልሶ ወደ ሳውዲ መጣ። ኦኬ ወደ ሳውዲ መጣ። እኔ ወልጄ 6 ወር እስኪሞላኝ ድረስ እናቱ ጋር ነኝ። እናቱ ልጄን ተቀበለችኝ። እኔም ተመልሼ መጣሁ። ልጄ ከሱ እናት ጋር ተቀምጦ ማለት ነው። ተመልሼ ወደ ሳውዲ አረቢያ መጣሁኝ። እየሰራን እያለ ስራ ቀየርኩኝ። ምን ገባውን እነዚህ ኢቃማ ነበረ። የዛን ያቺ ሱዳን የሞተችው ነብሷን ይማረው እሷ ናት ኢቃማ ያሰራችልሽ ወይስ መቼ ነው የተሰራልሽ? ምን ኢቃማ ነው ያልሽኝ? ኖ አይደለም፣ ኢቃማ አልሰራልኝም፣ አልነበረኝም። ዝም ብዬ ነበረ የምኖረው።
ከዛ የ7 ወር ጉዞ ላይ ስትገቢ ወደ ኢትዮጵያ እንዴት ነው የገባሽው? የኔ ጥያቄ ኢቃማ ያለው ሰው ነው ብድግ ብሎ የሚሄደው እና እጅ ሰተሽ እስር ቤት ገብተሽ ነው እንዴት ነው ወደ ኢትዮጵያ የገባሽው? አይደለም ነው ኖርማሊ ትኬት ቆርጬ ነው የሄድኩትኝ። የስገባ በህጋዊ ነው የገባሁትኝ። ግን ያው ፌል አድርጓል፣ አልተሰራልኝም። ትኬት እንትን ነበረ በእንደዚህ አንዳንዴ ሳውዲ ትኬት ቆርጠሽ መውጣት ትችያለሽ። ከዛ ስመለስ ግን አይቻልም። ቪዛ ትኬት ቆርጠሽ መውጣት አይቻልም። ምህረት አለ በዛ ሰዓት ትኬት ቆርጠሽ የጠፍ ህገ ወጥ ሆነሽ ትኬት ቆርጠሽ መውጣት አትችልም። እሱ ነጭ ወረቀት አስፈርሻለሁ አይደለም በምህረት መውጣት ትችያለሽ። ነጭ ወረቀት ሳታውጪ በትኬት ብቻ ወደ ኢትዮጵያ መግባት አይቻልም። ነጭ ወረቀት ሊሴባሲ ልክ ፓስፖርትን የሚተካ ነጭ ወረቀት ከኤምባሲ ማውጣት አለበት። ፓስፖርትሽ ባዶ ምን ያደርጋል? ህገ ወጥ እኮ ነሽ። ከሳውዲ እንትን ሄደሽ በምህረቱ ነው ምህረት አዳምጪ፣ ምህረት ይቻላል። አሁን ሳውዲ ያሉትን ልጆች አሁንም እዚህ ውስጥ ወንጀለኛ ቆይ አንዴ እንደማመጥ ወንጀለኛ ብትሆኝማ ፓስፖርትሽ አለ ቼክ ትደረጊያለሽ እኮ። ይኸውልሽ አንድ ሰው ነጭ ወረቀት ካለው ኤምባሲ ሄዶ ነጭ ወረቀት ሲያወጣ ኤምባሲው እንደዚህ ቦታ ሄደ ከአሻራ ሰጥ ይለዋል። እኔ እኮ በቅርቡ ቲጂ ራሱ ይጨርስ አሻራ ፖሊስ ጣቢያ ሄጄ አሻራ ትናገሪ ትኬት ቆርጬ ሄድኩ እኮ ነው ያልሽ። እንደ ህጋዊ ሰው ፖሊስ ጣቢያ ገብቼ አሻራ ሰጥቼ ወንጀለኛ እንዳልኩ ተረጋግጦ ፖሊስ ጣቢያ በሰጠኝ ወረቀት ነው እና ዝም ብሎ ትኬት ቆርጦ ፕሌን ላይ መሰቀል ያላት ሮንግ ኢንፎርሜሽን አይተላለፍ። ገብቼ ፖሊሶች ጋር ሄጄ አሻራ ሰጥቼ ነው የገባሁት። ይህንን ነው እኮ እንድታወሪ የፈለግኩት። ታዲያ ትኬት ቆርጬ ሄድኩኝ ስትይ ሌላውም ህገወጥ ዝም ብሎ ትኬት ቆርጦ ሄዶ ኤርፖርት ተይዞ እስር ቤት እንዲገባ አልፈልግም። ለምን እዚህ ጋር 3000 ሰው እያዳመጠ ነው። ከዚህ ውስጥ ብዙ ራማዎች ሳውዲ ውስጥ ያሉ አንቺ ለካ ህገወጥ ሞኝ ዝም ብዬ ትኬት ቆርጬ መሄድ እችላለሁ ብለው ያስባሉ። ስለዚህ አንድ ነገር ስናስተላለፍ ትክክለኛውን ይቻላል። ማነው አሻራ ሰጥቼ አሻራ ስትሰጪ ወንጀለኛ ከሆንሽ እስር ቤት ትገቢያለሽ። ወንጀለኛ ካልሆንሽ ትሄጃለሽ። ነጭ ወረቀት ይሰጥሻል። ትኬትሽን ቆርጠሽ ትሄጃለሽ እንጂ አንድ ሰው ህገወጥ ሆኖ ዝም ብሎ ትኬት ቆርጦ ብድግ ብሎ እንደ ህጋዊ ሰው ትኬት ቆርጦ መሄድ አይችልም። አይቻልም። አዎ። ከዛ ደግሞ ስትመለሽ ደግሞ እንዴት እንደተመለሽ ነገር ይጠንቅ ትመለስ በምህረት ነው። በሰዓቱ እርጉዝ በነበርኩ ሰዓት አጋጣሚ ምህረት ነበረ። አገር ገብተሽ ከዛ ቪዛ ይላክልሻል፣ በመመለስ ትችያለሽ ማለት ነው በዛ ሰዓት። ከዛ እኔ እሱ ባለቤቴ ህጋዊ ነው። ከዛ ወልጄ ስመለስ ላከልኝ እሱ ቪዛ እዛ ከጓደኛው ጋር ማለት ተገዝቶ ቪዛ ድጋሚ። ከዛ ገባሁኝ። አሁን ሁለተኛ ስመለስ በህጋዊ ማለት ነው በባለቤቴ ከእሱ ጋር። አሁን ባለቤትሽ እሱ ህጋዊ ነው፣ አንቺን መውሰድ ይችላል ወደ ሳውዲ ማለት ነው በምህረቱ ጊዜ ማለት ነው። ከዛ ከገባሁኝ በኋላ ስራ ቀየርኩኝ። የሆነ አጣር ቤት አለ እና ሰዎቹ እንደዚህ ቅባት ምናምን የሚሰሩ ቤት ውስጥ ማለት ነው እነሱ ጋር ሱቅ ውስጥ ቤት ውስጥ ሳይሆን አለ ማሬ መቅደስዬ በምህረት የተደረገልሽ ቀራማው ነው። ቀራማው ምህረት ተደርጎልሽ ስለወጣሽ ማለት ነው። ስትመለሽ በአዲስ ቪዛ ስትመለሽ በምን ቪዛ ነው የተመለሽ? ምንድን ነው ቪዛሽ? ባልሽ አውጥቶ የላከልሽ ቪዛ ምንድን ነው? ቪዚት ነው? ወርክ ቪዛ ነው? ምን ቪዛ ነው ያወጣልሽ? አዳምጪ ልንገርሽ። አሁን ለምሳሌ እዛ የምንገባው ወርክ ቪዛ ተብሎ ነው የሚላክልሽ ማለት ነው። አሁን በየአመቱ እድሳት ልታድሺ አንቺ አሁን እዛ ሀገር ፍሪ የሚባል ነገር የለም ታውቂያለሽ፣ ሳውዲ ማለት ነው። ግን አረቦች እንደዛ ይልካሉ። አንቺ ባልሽ ፍሪ ቪዛ የሚባል የትም ሀገር የለም። እኔ ጠየቅኩሽማ እኮ 7,000 እስከ 10,000 ብር ትከፊና እድሳት ሊያድስ ተስማምቶ ይልክልሻል። እኔ እንደፈለኩ ስለዚህ ከፊልሽ ባልሽ ሳይሆን ከአረብ ቪዛ ገዝቶ ላከልሽ። ኦኬ ጥሩ። ባለቤቴ ማለት ነው ላከልኝ። እኔ ከመጣሁ በኋላ እሱ ከሄደ በኋላ ላከልኝ ይህንን አሰርቶ። ኦኬ ከከፊል ገዝቶ ቪዛ። አዎ። ኦኬ ማሰራትማ አይሰራም። ቪዛው ይወጣና ከጀዋዛት ይላክልሽና አንቺ ከገባሽ በኋላ ነው ኢቃማ የሚሰራልሽ። ስለዚህ በነዛ ሰዎችን ስር ነው በነዛ እሱ ባለቤቴ ያው ባስላካቸው ሰዎች ማለት ነው በአረቦቹ እነሱ ናቸው የላኩልኝ። ቪዛውን ግን ተከፍሏቸው በፍሪ ነው የምሰራው ከዛ በኋላ። ትክክል። ከዛ ስራ ገባሁኝ። በጣም አሪፍ ስራ ማለት ነው።
በጣም አሪፍ ስራ ገባሁኝ። የዛ ስራ ለብዙ ጊዜ ሰራው። ወደዚህ አሁን ወደ ኢትዮጵያ እስከምመጣ ድረስ ኢትዮጵያ ውስጥ መጥቼ እዛ ጋር ስሰራበት የነበረው እነዚህ አጣር ቤቶች እየወሰዱ ፓክ እየተደረጉ ቤት ውስጥ እንደዚህ ኦርጋኒክ ነገሮች እየተመረቱ ያን ነገር ኮፒ ማድረግ ጀመርኩኝ። ሰዎቹ ይሄ ነገር ሀገራችን ላይ ብናደርገው ይሄ ነገር ኢትዮጵያ ውስጥ ሞልቷል፣ አብዛኛው ነገር እዚህ ሀገር አለ ማለት ነው እና እዛ ውስጥ ያን ነገር ማምጣት ጀመርኩኝና እዛው አረቦቹ ጋር ሆኜ ላይቭ እየገባሁኝ የነሱን ፕሮዳክት